ብዙ ስትሪዎችን ትሰሚያለሽና የብዙ ሰዎችን ታሪክ እንደምሰማ ሰውና እንደሚያስተናግድ ሰው ትዳር ምኑ ጋር ይት ሲደርስ ነው መቆም አለበት በቃ ይሄ ትዳር ተብሎ የሚባለው? ትዳር እንደኔ አመለካከት 3 ነገሮች ካሉት ቢበቃላለው። የመጀመሪያ ድብድቦች፣ ዱላ፣ አካልሽን የሚጎዳ ጭካኔ ያለበት ዱላ ካለ ያ የሆነ ሰዓት ላይ ህይወትሽ አልፎ ነው የምትለያዩ። ስለዚህ ህይወትሽ ሳያልፍ መለያየቱ የተሻለ ነው። ሁለተኛ ደግሞ ከዱላ ባልተናነሰ ደግሞ አይምሮሽን የሚያቀጭጩ ሰዎች አሉ። በአይምሮ አቢዩዝ አርገውሽ ገለውሽ ያ የነሱ ችግር ነው። በነገራችን ላይ የሆነ ተሳዳቢ ባል ብዙ ሴቶች የሚሸወዱት ምን አርኪው ነው፣ ምን ላስተካክልለት፣ ምን ላሳምርለት፣ ምን ልሁንለት እንዳይሰድበኝ ይላሉ። እዚህ ጋር እንዲያውቁት የምፈልገው የሱ ተሳዳቢነት የሱ አንቺን አቢዩዝ በቃላት መግደል ያንቺ ችግር አይደለም፣ የሱ ችግር ነው። ችግሩ ያለው እሱ ጋር ነው። ስለዚህ ሊታከም ሊያስተካክል ሊረዳ የሚገባው እሱ ነው። ከብዙ ነገሮች ካደገበት ከመጣበት ከልጅነት ትሮማው ከስነ ልቦና ችግሩ በቃ የሰው ልጆች እኮ ሁሉም ቢመረመር የሆነ አእምሮ ኬዝ አለበት ይባላልና ከብዙ ነገር አንፃር የሱ ችግር ነው ያንቺ አይደለም። ስለዚህ ይሄ ስድብ ይሄ አቢዩዝ ይሄ ምናምን ሊስተካከል የሚችለው አንቺ ስትስተካከይ ሳይሆን እሱ ሲስተካከል ነው። ስለዚህ እዚህ ጋር እኔ ተስተካክዬ መጀመሪያ እኔ ራሴ ላይ ሰርቼ እውነቴን ሰውዬ እንዲሳደብ የማያረገው የኔ ባህሪ የኔ ማንነት እኔ እየሰጠሁት ያለው ነገር ነው ወይስ እሱ ጋር ካለው የውስጥ ችግር ነው የሚለው መለየት ያስፈልጋል። መጀመሪያ አንዳንዴ የኛ ችግር ራሱ ሰዎቹን እንደው ስድብ የማያውቀውን ሰው ስድብ ላይ ያስተምረው ይችላል። ምንም ተሳድቦ የሰውን አቢዩዝ ማድረግ የማይፈልገውን ሰው እንኳን አቢዩዝ እንዲያደርግሽ ልታረጊ ትችያለሽ። አንቺ የምታሳየው ሐረካት፣ አንቺ የምትናገሪው ቃል፣ አንቺ የምታደርጊው ድርጊት ኦኬ አንቺ እያደረግሽ ያለሽው ነገር እነሱም አንቺን መልሰው እንዲጎዱሽ መልሰው ወደ አንቺ እንዲመልሱ የሚያደርጋቸው ሰዎች እንዳሉ ሆኖ አንቺ ግን ያን ነገር ባላረግሽበት ሁኔታ ሁሌም ጥሩ ሚስት ሁሌም ጨዋ በምትችው አቅም ቤትሽን ትዳርሽን ለማስተካከል የምትጥሪ ሴት ሆነሽ ምንም ያንቺ ነገር አልገባ ብሎት ሲወጣ ሲገባ ባይምሮሽ ወድቀሽ ተንከሻክሸሽ ራስሽን ጠልተሽ በራስ መተማመንሽ ዜሮ ገብቶ ጸጉርሽን ማበጠር ፊትሽን መስታወት ላይ ማየት ልብስሽን መቀየር ገላሽን መታጠብ ምግብ መስራት መብላት መጠጣት ልጆችሽን ማናገር ልጆችሽን ማጥባት እንደዚህ አይነት ሴቶች ስላሉ ነው። በነገራችን ገናስ ልጆቹ ሲናገሩ ዝም በል አንተ ጸጥ በል አታልቅስብኝ አትጩህብኝ እስክቲ የሱ ንግግርና የሱ የቃላት አወራወር አቢዩዝ እያረገሽ ከሆነ ያ ትዳር ይብቃ። ለምን ለማንም አትሆኝ ሜቢ ለልጆች ምናምን ያልሽ ሊሆን ይችላል። ለልጆቹ አጠቅሚያቸው አሁን እዚህ ጋር ልጆችሽን አንቺ እሱ አንቺን አቢዩዝ ያደርጋል አንቺ ልጆችሽን አቢዩዝ ታደርጊያለሽ። አታውቂውም በቃ የሆነ ወደ ሆነ እብደት ወደ ሆነ ጭንቀት ወደ ሆነ ድብርት ውስጥ እየገባሽ ነው። ድብርታም ሴት ጭንቀታም ሴት ራሷን ጭንቅላቷን የሳተች ሴት ለማንም ልትሆን ለማህበረሰቡ ማትሆንም ለልጆቿም ማትሆንም። ስለዚህ ዝብደት ጋዚ ድብርት ውስጥ ከመግባታችን በፊት ቆም ብለን ወዴት እየሄድኩ ነው ፍቃደኛ ከሆነ እሱ ገዛ እንዲያደርግ ማድረግ መገፋፋት እያደረክ ያለው እኔን እያስተናገድክበት ያለው ነገር ትክክል ስላልሆነ እየጎዳኝ ስለሆነ ታከም ታይ ብዙ የስነ ልቦና ሐኪሞች አሉ ብሎ መጋበዝ ያን ፍቃደኛ ከሆነ ያን ፍቃደኛ ካልሆነ ግን እኔ ትዳር እዚህ ጋር ስድብንና የአይምሮ አቢዩዝን ተቀብላ ሴት ልጅ ትኑር አይደለም ሁሉንም ነገር ስለሚያሳጣ ከዛ በላይ ደግሞ ባሏ ሲሰድባት ሲረግጣት ሲያንቋሽሻት ሲንቃት እያዩ የሚያድጉ ልጆች ምን አይነት ልጆች ነው የሚሆኑት? አንዳንዴ ሰውየው ውጪ ሆኖ ይሄን ስብዕናውን ሳያውቁ ይሄን ካፉ የሚወጣውን መጥፎ ነገር ሳይሰሙ አባቴ ጥሩ ሰው ነው እያሉ ቢኖሩ ይሻላል ከእናታቸው ጋር የሆነ ነገር እናትና አባቴን አላግባባቸውም አባቴ ግን ጥሩ ሰው ነው እነሱን በሚያገኛቸው ደቂቃ ላይ በሚያሳያቸው ባህሪ አባታቸውን ጭንቅላት ውስጥ ቢስሉ ይሻላቸዋል። ትልቅ ሆነው ያንን ነገር እያዩ ከሚያድጉ ነገ እነሱም ያንን ስለሚሆኑ ማለት ነው። ሶስተኛው ሁለት አነሳልሽ አይደል መደብደብ እና ፊዚካል አቢዩዝ ነው። ከዛ ውጪ
እኔ ሴት ልጅ ከባሏ ሊለያት ይችላል ብዬ የማስበው ነገር የለም። ምን እስከሌለ ድረስ ሰነፍ እስካልሆነ ድረስ ባሏ ማለት